ሰላም ጽዮን ነኝ ከዲሞ ሪል ስቴት። ዛሬ መጣሁት አምስተኛ ሳይታችንን በቦሌ አትላስ ላይ ላውንች እንዳደረግን ልነግራችሁ ነው። እንደሚታወቀው ዲሞ ሪል ስቴት 100% የተጠናቀቀ አፓርታማ በሲግናል ላይ ሰርቶ ለደንበኞቹ ያስረከበ ሲሆን እንዲሁም ደግሞ በቦሌ 24 እና በቦሌ መድኃኒዓለም ላይ ዲጂታል ካርታ የተዘጋጀላቸው መኖሪያ ቤቶችን እየገነባን እንገኛለን። በተጨማሪም ደግሞ ሾላ ላይ ከ2 ዓመት በኋላ የሚተረከቡትን ቤቶች እየገነባን ነው። አሁን ደግሞ ቦሌ አትላስ ከማዶ ሆቴል ጀርባ ለኢንቨስትመንት ለመኖርም ምቹ በሆነ ሎኬሽን ላይ ይዘንላችሁ ቀርበናል። እዚህ የቦሌ አትላስ ፕሮጀክታችን ይህንን ይመስላል። ሞዴሉን እንደምትመለከቱት ነው። እዚህኛው ሳይታችን ላይ ከባለ 1 እስከ ባለ 3 መኝታ ቤት ያዘን ሲሆን G+70 ነው። ኦንሊ ለመኖሪያ ብቻ ነው፣ ኮመርሻል አይኖረውም ማለት ነው። ስለዚህ ባለ 1 መኝታ 85 ካሬ አለ፣ ባለ 2 119 ካሬ፣ ባለ 3 ደግሞ 172 እና 171 ካሬ የያዘ ሲሆን እንግዲህ ቤዝመንት አይኖረውም፣ ወደ ላይ ነው ፓርኪንግ ኤሪያው የምንገነባላቸው። ስለዚህ ለፕሮግረስ በጣም ፈጣን ሳይት ነው የሚሆነው። ለመኖር ደግሞ ቦሌ አትላስ እንግዲህ ማንም ሰው እንደሚያውቀው በጣም ምቹና እንግዲህ ለኢንቨስትመንትም ደግሞ በጣም አትራፊ ቦታ ነው። ስለዚህ እዚህኛው ሳይት ላይ ኢንቨስት ለማድረግ ወይም ደግሞ ለመኖር የምትፈልጉ ሰዎች ከታች ስልክ አለ፣ ደውሉልን።